የዛሬ 3 ወር ገደማ አንበርቾ መተን ነበር። ያኔ ስንወጣ ተራራው 77 ነበር ስቴፑ። ከዚያ ትንሽ አለፍ ብለን አባታችንን አገኘናቸውና ጸሎት አደረጉልን። ተጨማሪ ቦታ ብንቀጥል ብለን ከንቲባችንን ጠየቅነው። እሱም ተመልሳችሁ ካያችሁ ጨርሼ ቆያችኋለሁ አለ። በገባው ቃል መሰረት ተጨማሪ 1400 ገደማ ስቴፕ ሰርቷል። ከዚህ ቀደም የነበረውን 2 እጥፍ ማለት ነው። አሁን 3 እጥፍ ሆኗል። በጣም ወሳኝ የከምባታ ባህል ስለሆነ እንዲህ ተቀምጠን ከወንበሮች እንድናወራ የተፈለገበት ምክንያት የማህበረሰቡን ባህል ለመቀላቀል ነው። ኢትዮጵያ ጠቅላይ ሚኒስትር ማሳም የኢትዮጵያችን ጠቅላይ ሚኒስትር ባረጋሩ ሶቃንፋ ጠላቶቹ መንገድ ላይ ባረጋሩ ሰጡ ይሉንካስ ኢትዮጵያ ወማ አሲማኖ ሆርኩስ ዛኩፋንካል ኢትዮጵያ መንግስት ብሪፉል ጠቅላይ ሚኒስትሩ ሁጀታንሁ ጠቅላይ ሚኒስትሩ ብሪፉል አንበርቾን ሁላ ሎካስ ካቢቴ ይትኩ ባዲያና ሞላሉቴ ላሉ ዳጋንቱስ ሁላና ማገርሱ ማሳንቱ ሆዛ ኪና ቀናም ኢየሱስ ማሳውኪ የቀረውን ሁሉ ኢየሱስ ክርስቶስ ይባርክ። እናመሰግናለን። መደመር እሳቢያችን አንድ ነገር አሳክተን ስንደርስ እዚያ መቆም መርካት የለብንም። ወደሚቀጥለው ምዕራፍ መዘርጋት፣ ወደሚቀጥለው ምዕራፍ ማለም፣ የሚቀጥለው ምዕራፍ መጀመር የሚል እሳቤ አለ። ባለፈው የተሰራው የመጀመሪያው 777 የሚናቅ ስራ አይደለም፣ ትልቅ ስራ ነው። ያኔም ፈትኖን ነበር እንደምታውቁት፣ በቀላል አልተወጣም። ነገር ግን እዛ ደርሰን ስንረግጥ ደግሞ በዚያ መርካት ሳይሆን የሚቀጥለው ምዕራፍ መቀጠል አለብን የሚል የእሳቢያችን ማጠንጠኛ ስለሆነ ቦታውም የሰጠ ስለሆነ ነበር ሐሳቡ ለከንቲባችን ያቀረብነው። የከንቲባው ህዝቡን አስተባብሮ የሰራው ስራ የሚያስደንቅ ነው። የኛ ህዝብ ቶሎ ይማራል። ማሳየት ነው ዋናው ነገር። ደግሞ መልካም ነገር ሲያይ ያ መልካም ነገር ሁሉም በቤቱ በቀዩ ማየት ይፈልጋል። በዚህ ሳንረካ ማብዛት አለብን። አሁን የሰራናት ሳምፕል ነው። 100 200 ሺህ 10 ሺህ የሆነ ሲሄድ ጠቅላላ ሀገራችን ይቀየራል። በአንበርቾ ላይ የተሰራው ስራ የህዝብ ጉልበትና ትብብር እንደተጠበቀ ሆኖ 16 ሚሊዮን ብር ተጨማሪ ወጪ አውጥቶበታል የከምባታ ዞንና ማህበረሰቡ። ይሄንን እየተሸጠ ካለው የመደመር መንግስት ከተገኘው ገቢ 16 ሚሊዮኑን እኛ እንተካለን ማለት ነው። እኛ እንተካና በዚያ ገንዘብ ደግሞ ተጨማሪ አስተባብረን ሌላ ትንሽዬ ሪዞርት ነገር ማረፊያ ነገር እያደረግን እንሰራለን። የመጨረሻ መልእክቴ ግን ኢትዮጵያውያን የምትችሉ የከምባታን ምድር ማየት፣ አንበርቾን ማየት እውነተኛ ግብዣዬ ነው። በጣም ደስ የሚል ማህበረሰብ ያለበት፣ ደስ የሚል አየር ያለበት፣ እጅግ አስደማሚ ውበት ያለበት ቦታ ነው።